ሼር አድርገዋል። ድንኳን አድርገው ምንጩ ስላወራ ወይስ አላወራ? ምንጩ ይወራ አንድ የላዋሽ ቲንክ አዘኻፊር ካዩን ፓስተርና አነ ኮለሰ ምንድነው የእህቶች የእናቶች አገልግሎት is very powerful በጣም powerful ነው። ሰው አባት እንዴት ነው ቤት ካለ የሆነ there is a heavy cloud አይደል? አባት ሲኖር ልጆች በቃ ስርዓታቸው ምናምን ነው። እናት ስትኖር ደግሞ በቃ ሀዘናቸው ትረዳለች፣ ስቃያቸው ትረዳለች ከአባት በላይና እነሱ የሚያዩበት አንግል በጣም ይገርመኛል። you know they supporting እስከ ኢትዮጵያ ድረስ አሁን እንግዲህ ኢትዮጵያ ከኤርትራ ወደ ኢትዮጵያ የሄዱ ቤተሰቦች የሌላቸው በጣም ልቤ ነካ። ለ12 ነው 13 ዓመት ዲሴብል ነው ልጇቸው እና እናትየው ተሸክማው ነው የምትሄደው የምትገባ የምትወጣ። ከኔ ኢማጂን የ13 ቲኔጀር ተሸክመ ስትወጣ እና ስትሄድ እና they saw that በጌታ ናቸው ሰዎቹ ግን በጣም ስትራግል እያደረጉ ነበርና እነሱ እንዴት እንዳገኟቸው እንዴት እንደተነጋገሩ አላውቅም። ስላይድ በራሳቸው ገንዘብ ቅድም እንዳልከው በራሳቸው በቃ ማለት ደግሞ ኖሯቸው በዝቶ ምናምን አይደለም። በቃ ከሌላቸው ከጉለታቸው ረቷቸው ዊልቸር ተገዝቶላቸው የአባትየው እንባ የእናትየው እንባ ስታዩ you'd be like maybe God ለዚህ ጊዜ ነው እዚህ ያስቀመጠን እስከምትል ድረስ ያደርጋል። እና ስለ እናቶች በጣም እግዚአብሔር እናመሰግናለን። as a church እኛ ራሱ ቅድም ኤሊ እያለ ነበረ ይሄ charitable heart ሊኖርን ይገባል። you know እኛም መዘርጋት አለብን። ስለበዛ ሳይሆን ባለን ትንሽ መዘርጋት አለብን እና ከዚህ አልፎ እነዚህ እናቶች አንድ ከቲሙ ምን አለች የወንጌል ስራ በጣም እየተንቀሳቀሰ ስለሆነ ዝናብ እየዘነበ በቃ they just continue እኛ እንግዲህ ልክ ሲዘንብ እንዴት ነው ወደ ጥላ ነው የምንሄደው አይደል? እነሱ እንደዛ የሚያደርጉበት አቅምም የላቸውም። there is no chance because the work has to continue እና እየዘነበባቸው ያገለግላሉ። እና አንድ እህት she said no እኔ እያለሁ እንደዚህ አይደለም። ስለዚህ እኔ I'm going to buy I'm going to invest ለማንም ሰው ደግሞ አረገች ብለህ እንዳታወራለች። I don't want my name to be mentioned እኔ እንትን ስለሆንኩኝ አይደለም የተሻልኩ ስለሆንኩኝ አይደለም ግን ስንት ነው ዋጋው? ይሄን ያህል ብዙ እኮ ነው አለ። ችግር የለውም ኢንስቶል አድርጌ እከፍላለሁ አለች። የምታልፍበት ነግራችሁ በቃ ኪሳችሁ ትቀዱ ነበርና you know ብዙ ነው ሯት አይደለም she's struggling የወንጌል ሰው ናት። ሌላ ሀገር ነው እያለች ራሱ ብዙ እግዚአብሔር በቃ ያነሳሻል ይጠቀምብሻል የምትባለት ናት። because ልቧ በቃ አገሩን ማዳረስ የምትፈልገው ግን አሁን የሆነ ነገር ይዟታል እና she said እኔ በአካል ባልኖር at least ገንዘቤ ይወጣ ከእናንተ ጋር because ልቧ ላይ ያለው በቃ አንድ ቀን እግዚአብሔር የነገር መልስ ሰጥቶኝ በቃ እለቀቃለሁ ብላ ነው ታሰውና you think ስለወጣ not only that በየቅዳሜው ምግብ ለአገልግሎት ለሚመጡ ምግብ አዘጋጅተው እዛ ታውን every Saturday imagine እና just let me not give a lot of information ግን የሚያስችል ሁኔታ አይደለም ያለችው እና imagine every Saturday ለቤቷ ለራሷ ቤት ብትሰራ ራሱ የምትሰራበት ታይም ኖሯት አይደለም። she doesn't have that time ግን she you know ልብህ ላይ እንትን አይደለም like የመዝገብ ጉዳይ ነው አይደል? የልብ ጉዳይ ነው። whatever your heart is that's where you are እና ለዚህም እየተዘረጉ ነው እና ስለነሱ እግዚአብሔር ይመስገን። every Wednesday ቸርቹ occupied ነው። ልጆቻቸው ልክ እንዳደረሱ እነሱ ቸርች ላይ ናቸው። they are praying በቃ እየጸለይን ነው እንዲጠቀምባቸው ስለራሳቸውም አይደለም የሚጸልዩት። ሽማግሌዎች እንደዚህ እንደሆኑ ሰባኪዎች እንደዚህ እንዲሆኑ እንደዚህ በቃ our backbone እና ስለነሱ እግዚአብሔር ይመስገን። በጣም እግዚአብሔር ይመስገንና children ministry ደግሞ I want to speak about this አንድ እህታችን አሁን በቸርች ትንሽ
እየተዋጋ ያለ በብዙ ቸርቾች ሳይ ይሄ ስፔሻል ኒድ ላላቸው ልጆች ፎከሳችን ወደዛም ስፕሬድ እንዲያደርግ ያደረገችን እህት አለች። ውጭ የምትሰራው እንደዛ አይነት ስራ ነው፣ ስፔሻላይዝ የምታደርገው እንደዛ ነው እና ቮለንቲርሊ ቢኮዝ ቸርች ውስጥ እየተሰበከ ሌሎቹ ሳንዴ ስኩል ሲገቡ እንደዛ ኒድ ያላቸው ልጆች መቀመጥ ስለማይችሉ ከሌሎች ጋር ዲስትራክት ስለሚያደርጓቸው ያ ሸክም ያላት እህት ናት። የምትሰራበት ስራ ነው። እንሺ ፕሮፌሽናሊ ዳስ አይዱ እና ቤተክርስቲያን ጠይቃል፣ እሺ ብለናል። ናው ዊሊንግሊ እንደዛ ያላቸው እህቶች ከእሷ ጋር ተጨምሮ ለእነሱ ብቻ ክላስ ተደርጎ ክራይስ ሊገባቸው ይችላል። በዚህ ክራይስ ውስጣቸው ማስገባት እንችላለን ብላ በጣም እያስደነቁን ነው። እግዚአብሔር ይመስገን። it takes a little bit time እሱን ቤተሰቦችን ኮንፍሮንት አድርገህ አስረድተህ በሌላ ነገር ስለምንተረጉመው እኛ ደግሞ ግን we get in there ማለት ነው እና as a vision ቸርች እሱን ይዛለች ማለት ነው። ሌላ የዩዝ ሚኒስትሪ ሳንዴ ችልድረን ሚኒስትሪ በዚህ አካሄድ እየተካሄደ ነው ያሉት። በትግርኛና በአማርኛ የሚያገለግሉ ኳየሮች አሉ። የችልድረን ሚኒስትሪ ይውላብthem እና የችልድረን ሚኒስትሪ አገልግሎት ከፈለጋችሁ ኢንቫይት ማድረግ ትችላላችሁ። እኛ ማለት ነው በጣም ኃይለኛ አገልግሎት እያገለገሉ ነው። እነሱም ጊዜያቸው በየአርቡ የዩዝ ሚኒስትሪ አለ፣ የችልድረን ሚኒስትሪ ደግሞ የመዝሙር ጥናት አላቸው ማለት ነው። ቸርቹ ኢዝ ቬሪ ቢዚ ማለት ነው። ዩዞች በትግርኛ የሚያገለግሉ ዩዞች ደግሞ አሉን። ኤቭሪ ማንት ኤንድ ኦፍ ማንት የእነሱ አገልግሎት ነው። ከካሜራማን ጀምሮ እስከ ስብከት እስከ መዝሙር እስከ ዲያቆኖቹ እነሱ እያገለገሉ ነው ማለት ነው። ሶ ዲስ ኢዝ ሃው